ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት የነቴላ አሰራር ነው። እኔ ሰላም ይልቃል እባላለሁ። እርሶ ዛሬ ሲመጡ የመጀመሪያው ከሆነ ሰብስክራይብ በማድረግ ቤተኛ ይሁኑ። ቤተኞቼ ደግሞ በድጋሚ ስለመጣችሁ እጅጉን አብዝቻ አመሰግናችኋለሁ። ነቴላ በህፃን በአዋቂዎች ዘንድ የሚወደድ ዳቦ ላይ የሚቀባ ቸኮሌት ነው። ሆኖም ግን ለጤና እጅግ በጣም አደገኛ የሆነ ነገር ነው። በውስጡ እንደምትመለከቱት 50%ን ስኳር ሲሆን የቀረውን 50% ፓልም ዘይት፣ የወተት ዱቄት፣ ኮኮ ፓውደር ወይም ኮኮና ፓውደር እና ሄዝልነት ማለት ለውዝ ፍሬ ቤተሰብ የሆነ ነው። እነሱን ይይዛል ማለት ነው። ይሄ ሁሉ ስኳር እንግዲህ ወደ ልጆቻችን ሰውነት ውስጥ በሚገባ ሰዓት ላላስፈላጊ የሰውነት መጨመር ኦቢሲቲ ያጋልጣቸዋል። እንዲሁም ደግሞ ስኳር በባህሪው በጣም አዲክትድ ስለሚያደርግ ልጆቻችን ጣፋጭ ነገር ብቻ ያላቸውን ነገሮች እየተመገቡ ለጤናቸውና ለእድገታቸው አስፈላጊ ንጥረ ነገሮችን የያዙ ምግቦችን አፒታታቸውን በመዝጋት እነዚህን አይነት ምግቦች አልመገብም እንዲሉን ያደርጋል። ሌላው እንደሚታወቀው ስኳር ለጥርስ መበላሸትና መበስበስ ዋነኛ ምክንያት ነው። ሁልጊዜም ቢሆን የታሸጉ ነገሮችን ስንገዛ ገልብጠን በውስጣቸው ምን እንዳለ በማንበብ በጣም ረጃጅምና ብዙ ግብአቶች ካሉት ባንገዛቸው ጥሩ ነው። አብዛኛውን ጊዜ እንደዚህ በሚሆንበት ሰዓት ሸልፍ ላይ እንዲቆይላቸው ማቆያ ኬሚካሎች ናቸውና እንደዚህ አጠራጣሪ ሆኖ ሲሰማን ሳንገዛው ቤታችን በተቻለን አቅም ለመስራት መሞከር። ቤት ውስጥ መስራት ሁልጊዜ አዋጭ ላይሆን ይችላል። አንዳንዴ በጣም ውድ ሊሆን ይችላል። ሆኖም ግን ቤታችን ውስጥ መስራት የምንችለው ነገር ከሆነ ቤታችን ውስጥ ማዘጋጀት መልካም ነው። ምክንያቱም በገንዘብ የማይተመነውን የልጆቻችንን ጤና እየገዛንበት ስለሆነ። ወደ አሰራሩ ስንገባ እንደምታዩት በቅድሚያ የለውዝ ቅቤ ያለኝ። ይሄ እቃው ሙሉ የሚይዘው 2 ኩባያ ነው። እኔ ግን 1 ኩባያ ከግማሽ ነው የምሰራው። እናንተ በምትፈልጉት መጠን መጠቀም ትችላላችሁ። ከዛ ወደ ጎድጓዳ ሳህን ከገለበጥኩት በኋላ 1 ሾርባ ከግማሽ ኮኮናት ዘይት አለኝ። እሱን እጨምርበትና አቀልጠዋለሁ። የኮኮናት ዘይቱን አለመጨመር ትችላላችሁ። ከዛ በማስቀጠል የተፈጨ ስኳር ወይም ደግሞ ማር እንጨምራለን። እኔ 2 የሾርባ ማንኪያ ማር በቂ ሆኖ አግኝቼዋለሁ። እናንተ ግን ጣዕሙን እንደፈለጋችሁት መጨመርም መቀነስም ትችላላችሁ። ሩብ ኩባያ ኮኮ ፓውደር ወይም ካካዋ ፓውደር ነው የተጠቀምኩት። 1 ሻይ ማንኪያ ቫኒላ ጨምርና በደንብ አድርጌ እመተዋለሁ። በተጨማሪም ደግሞ ለበለጠ ጣዕም እናንተ ከፈለጋችሁ 3 ወይም 2 የሾርባ ማንኪያ ዱቄት ወተት መጨመር ትችላላችሁ። ከዛ በኋላ እንግዲህ ጓጓላ እንዳይዝብን በደንብ አድርገን ካዋሃድነ በኋላ በንጹህ ደረቅ እቃ ላይ እንገለብጠውና ውጪ ነው የምናስቀምጠው። ፍሪጅ ውስጥ አናስቀምጠውም። ፍሪጅ ውስጥ ካስቀመጥነው እንግዲህ የለውዝ ቅቤ ድርቅ ብሎ ግግር ስለሚል እንቸገራለን በፈለግነው ሰዓት ለመጠቀም። ስለዚህ ውጪ ላይ ነው የምናስቀምጠው ማለት ነው። አስቀጥለን ያዘጋጀነው ነቴላ እንዴት ነው የሚለውን የምናይበት ሰዓት ላይ ደርሰናል። እንደምታዩት በጣም ቀጭን ያልሆነ በጣምም ወፍራም ያልሆነ ግን መካከለኛ ቆንጆ ነቴላ አዘጋጅተናል። እናንተ ከፈለጋችሁ ከዚህም የበለጠ ወፈር ማድረግ ትችላላችሁ። ቀጠንም አድርጋችሁ ደግሞ ማዘጋጀትም ትችላላችሁ። ጣዕሙን አጠይቁኝ እንዴት ቆንጆ እንደሆነ። አይ ሆፕ የኔ ልጆች ወደውት እንደሚመገቡት ሁሉ የእናንተም ልጆች ወደውት ይመገቡታል ብዬ ተስፋ አደርጋለሁ። በተጨማሪም ደግሞ ቤታችን ውስጥ እጅግ ጤናማ በሆነ መንገድ ያዘጋጀነው ምን እንዳለው ስለምናቅ ሳንሳቀቅ ለልጆቻችን መስጠት ያስችላል።